ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁልኝ? እንኳን ለብርሃነ መስቀሉ አደረሳችሁ በሰላም። አዲስ ነገር አለ፣ ቪዲዮን ጨርሳችሁ እዩት። ከውጭ የመጣችሁ እንግዳዬ ማናት? ገጠር ይዛኝ ልትገባ ነው። እዛ ስንደርስ እናሳያችኋለን። እሺ ቤተሰብ፣ ቤቷ በጣም አሪፍ እንደዚህ ማንን እንዳገኘው ዞርላት አዲሱ ዓመት እናትዬ ይኸውልሽ ያዝቡልችላው ተመጣጣኝ ዋጋ በል ዝም በልህ የኔን አስጨመርክ ጸጋዬ ስማ አስጨመርክ የኔን አንዳ አጎቴ ምትባስ ተሬሮ ብንብላ እንዴ አረባከ ተብሱን ጥሽሻ የዓመት ባሉ አለቀ ዶሮ የዓመት ባሉ አለቀ ቤት አራት ቀደዳ ጸጋዬ አመነ ሚጥሚጣ የለም እንዴ? ኧረ ሚጥሚጣ ምኑ ላይ እዚህ ጋር ዳር ላይ ና ይዞ ሊገባ እኮ ነው። እስቲ እኔ ካሜራ ውስጥ ገብቼ አላውቅም። አማረብህ። ጸጋዬ አመነ ያልከው ምንድን ነው? ካሜራ ውስጥ ገብቼ አላውቅም። ጸጋዬ አመነ እኮ ምንድን ነው? በዘራችን የሌለ አመነ። ጸጋዬ ጌታን ተቀበለ ነው። የሙሉ ብርሃን ጓደኛ የሞተ ሰው ይቀራል። በቁም ይቀበላል። እድርን በላበት እሱ ምን እድራለሁ? እሱ ሲጀምር እንዳላፋታ በለው ንገረው። እንዳላመሰቀቀል እንደ ፓፒ አቤት ወረድ ፓፒና እንድገማ እስታይል አባ ቅመሱልኝ። በጸጋዬ ምክንያት ሰርግ ይጥፋ ሰፈራችን። ለምን ይሄማ መጠየቅ አለበት። እቺኛዋን ብታጠፋት አይሻልም? አይ ችግር የለውም። ጸጋዬን ቀበርኩት። እድል በላውባቸው። ገብርኤልን ብያለሁ። ጸጋዬ ብያለሁ። ቲማቲም እንዳይገባ። እኔ ቲማቲም አልወድም። ይቅር። ኧረ በጣም ነው የሚጫወት። ወይ ናውጣ አንተ አንቺ አብዶ ሻብዶ አብዶ ኧረ ዞር በልልኝ። ኧረ ጸጋዬ ናፍቆኛል። አውቆ ይጋርደኛል። ምን ችግር አለ? የሰው ስጋ እርም ነው። ማህበሩ ካልተስማማ በስተቀር አብዶ ምን ይሰራ? አውቆ እኮ ነው ጀርባ የሚሰጠኝ። እንደውም ገብቼ ፊቱን ነው የምቀርጸው። ቆይ ዘረፍ አሳልፈኝ። ዘግባ አብዱሩ ጋዝጄ ብራኔ ስጋውን ትቆርጣለህ? አይ ቀልዳለህ። ኧረ በእናትህ የምር ቤተሰብ እዚህ ጋር ኑና ይኸውላችሁ የሚገራርም ስጋ ነው ያለው። ሁሉም ይኸውላችሁ አብጦ እየወጣ ነው። ወዛቸው ቢጠየቅ እዚህ ቤት ነው።
ኑ ይርጋ ስጋ ቤት ይባላል። ፋሚሊዎቼ ምን ጌንጌ ዋና አያችሁት? መቅረጫው ያዝቡልችላው ተመጣጣኝ ዋጋ በል ተከረው እየነገርኩት እኮ ነው። እኔ ድምጼ ለካ ይሰማል። እንዴት ነው የማይሰማው? አብዲ ቦሩ አለ። አንቺ ወዝሽ እየመጣ ነው የምር። የት አላልወጣም የኛው እና የተሰለ ወላ እንደ ነው ወዝ ማይመጣ ተው በቃ ዝም በል። አሁን ዝም ነግሮኛል። መኪና ይንቀሳቀስ ፍጭለት መጀመሪያ አስቀድሞ ግማሽ ለቤት ቤተሰብ እየመጣችሁ ይኸውላችሁ የሚገራርም ስጋ ነው ያለው። እኔ በወር አንዴ እዚህ ቤት ያው ከዛ ቁረጥና ከዛ ወዜን ቼክአፕ አደረጋለሁ። ግዴታ ነው። የኔ ጨማር ስጋውን ስታይል ስጋውና ስጋታችንን አንድ ላይ አድርገን ይርጋ ወይ ሆ አዲስ ዓመት ምንድን ነው ያለው? ጨርሰው አዲስ ዓመት ትቼዋለሁ። እቃዬን አገልብጠና ምንም የተቀየረ ነገር እንጣ ስራ ጀምሬያለሁ። ጥብሴ ሲጠበስ እሺ ቤተሰብ ስራ ጀምሬያለሁ። ዞርላት ቲክቶከሩ አዲሱ ዓመት እናትዬ ይኸውልሽ ኪችናችን እችን ትመስላለች። አያችኋታ? ያበደ ምግብ ቤት ነው ዛሬ የገባ ነው። ውስጥ ድረስ ገብተን ነው እንግዲህ ይኸውላችሁ አረጋግጠን አስጠብሰን የምንበላው አይደልማ? እሷን ፎ አድርገሽ ስሪልና እንደዚህ ማንን እንዳገኘው ገምቱ። የጥንት ጓደኛዬ አቡሻ። ቤተሰብ በቃ ላይክ ሰብስክራይብ እያደረጋችሁ 200 ሰው አለ። ቀደዳ ውሸት ነው። እኔ እዛን ቀን እዛ አልነበርኩም። የሞተው ይርጋ ደህና ነህ? እንዴት ነህ? የገነ አይ ወጥሌ ሽንኩርቱ አይርጋ መቼ ዕለት አመጥቼ ሩባ አዝዤ እስር ቤት ግማሽ ቆልለውኝ ተቃቅፈህ እኮ ነው የምበላው። አስታራቂ በለው። አንድ ባጃጅ እየተባከበ አራተኛውማ በእናትሽ የሌለ ርቦኛል። ደረሰች ጭኗ ላሱ በጊዜ ይዘው መጣ አይደል? ራስህ ይዞት መጣ። ብርጭቆ ለሶስት እንዲበቃል ነው። በዚህ ካሜራ አብዮ አሁን እኮ ዘና ብለን ነው ማን ነው ዘመርኩን 64ቱ ዘመድኩን 64ቱ አሌላ አይመስል ነው እንደ ራበኛ ወቅት ጋጋ ይዞ ገባ አብዱ ጋጋ
ወይኔ ቲማቲም ምን አለ በፈቀደልኝ ቲማቲም እኮ እንዳንተ ቦታዬ የምር አልችልም። ቲማቲም ከገባ አላመጣውም። ከቤት መውጣቴ ነው ገና። ከላይቷ ጋር ምን ጠጅ ቤት ከላይቷ ጋር ጠጅ ቤት ነው። በጣም ጩጬ እኮ ናት ቤቷ። ካሜራ ያበደ እዩዋት እናታችንን ስጣት። ምግባችን ሲመጣ እንገናኝ። ቤተሰብ እየጠበቅን ነው። ምግባችን መጣ። አያችሁ ጌጣጌጥ ቤተሰብ አጉርሰኝ እርቦኛል። ወይ ዱበልን ወይ አዋዚስ ሊያጠቁኝ ነው። ይርጋ አዋዚስ በቃ ፋሚሊ ሊያጠቁኝ ነው። ፋሚሊያንስ በላን ምግባችንን። ነው አይገልጸውም። ጣዕም ያለው ምግብ ቀላል ይመቻል። ይርጋጋ እኮ በስርዓት ይርጋጋ ብላችሁ በቃ አንተኛ ብላችሁ ቀለም ተደርባላችሁ። እየነዳለተ ጫታ ወረድክበት። ተሸክሜ አኖረሽ ነበር አገርጋጂ ያንቺ ወይ ያላላቆምዴ እናት ስታሳዝን እና ቆንጂዋ ደህና ነሽ? ሰላም መጣሽልኝ። ቤተሰብ ጠብቃት ነበር መጣልኛለች እና አሁን ወደ ሀገሯ ይዛኝ ልትሄድ እና እዛ ስንደርስ እንገናኝ። አጃ ሰላም ቻው በያቸው። ጸግሽ በቃ እንሂድበታ። በቃ ይዛኝ ትሄድ በእናትህ። አይናፋር ናት። እዛ ስንደርስ እናሳያችኋለን። እሺ ቤተሰብ ቻው። ቤቷ በጣም አሪፍ